እኔ ቆጨ እኔ ይቅርብኝ አስካለ እያልሻላችሁ ነገር ግልጽ ነው። እኮ ለቅሶ ነው። ይቅርብኝ። እኔ ታምትን ቤት ለቅሶ ማለት ቅድመ አት ነው ሞቶ እኮ በእናትሽ እንደ እኔ በቀደም እኮ አጎቱን ፎቶ አይቼ አለቃቀሱ ተቆጨ እተበረበ ታርበ ይፈትናል። ምን ነው ማስቅሽ አንቺ የኢሉሚናቲ ጸባይ ማን ነው? እኔ ኢሉሚናቲ አይደለም አንተ ቅያሜ አሁን ለቅሶ ከበላሽ ነው ታምት የሚቀየም። እሺ እኔ ካልከሽ ግን እርዳክ ታምት የመናሹ በጣም እንደደከሙ አዛንት እንደሆነ አቃቃለ በጣም ግን ሞተው ነበር። ታምት በጣም በሽተኛ ነበሩ ነበረች እኮ ገና እኮ መቶ አስራውን አሁን በቀደም አቅርብልናት ነው ታባኩ ተቀይመር ምን ማታል አላረጋ ተረክጭ አረ ታባቂ ምን ወደ ብትቆይ ግን የመዛረ ተጋላላጭ አየሮ ወደ ብትይ ምን ነው ቴ እዚህ ግን ምን ነው ቴ ደብለ ወቅት ይብረተብታ ታባታ ወጣባ አረ ብንድ ቦዚ ወቅታቲ ሳበባ አድቡን ወራራ ደውይ ተርማ ግርም ይዘው ይደፍቃሉ ይጠቅ ስለውን ይሁን የሚያስቅ ነገር በቃ ውጡልኝ አልፈልግም። ጥሩ በግ ነው ገዛችሁት። በጣም አሪፍ ነው። ያው በቃ ጣፋ ምናምን ፌስታል ውስጥ አድርጋለሁ። ጨጓራ ምናምን ሁሉ ከትቻለሁ። ግልዱስ አለ እኮ አለ። ወስተን በበቁ ቆለጥ እየጠረጠርሽኝ ነው። ምኑን በላው ካላመንሽ ነፈትሽ ምን በቁል ፈትሻል። እኔ አታምኝም ማለት ነው። ለድመት አሉት እሱ ሆነ ነው ካላመንሽ አለቅማም ታሎሽ ችግር የለም። እኔ ሲሪ ሰርተይ እዳና ሲሪ እንደ ትርሲ ችግር የለም። ልጅሽ ነው አይደለ? ልጅሽ ነው እዳ ቦታበት እንደኛ እንትን ነው እየሰራው እኮ ማውራት እንችላለን። አስኩ ይሻላል። እንትን ነው የተወሰነ ሳንቲም እኮ 3000 ብር ፈልግ አብታው ብድር ነው ብድር ፈልገን እንደዛ አብታው እንትን ነው ካለሽ ሎነሽ ጉዳይ እና ብድር አታርፍ ችግር የለም። አትቆጪ ተልጅ እንትን ካለሽ ብዬ እኮ ነው የተወሰነ ሳንቲም በእናትሽ አስኩዬ አንዳንድ ነገር ላይ አልኩት የነበረችኝ ምንም ነገር የለኝም። አው አስኩዬ ቀርታዊ አታቀርብኝ እንዴ? አይ ብድር ግን የለሽም ማለት ይሄ ልጅ አይደለም ፋንጂ ነው። ይሄ ልጅ አይደለም። እኔ ውጪ አገኛለሁ። አገርኔ ለጠበቃ ይደውላል። ተው የስራሽን እስጥሽ እኔ በሁለት ወንድ ከማደግ ምን ሆኖ ነው ልጅ ነው ዶክተር ያው ባስካንቲና ቀልጡ ያለ ቀልጡ ይላል አስቁኝ ይላል። ካላሳክን በዋቃ ውስጥ በጭንቅላት ለቆ ነው አንገት ዞር ምን ፉገራ ትሮማ ዲስኦርደር ቀልጅልኝ እኔ ቀል ምንድን እሺ በቃ አንዱ ራሱን ሊያጠፋ ፎቅ ላይ ወጣ። ከዛ ቀድሞ ስልኩ ጠፋ። ከዛ ምን እሱን ነገር አልችልም። ታው ቀልጅ ቀልጅ አንዱ ኩል ነኝ ይላል። ኩል ነኝ እያለ የሰፈር ሰው ቻፕስቲክ አይሻልም ምናምን አያስቅም። ምታኝ አግነንትና አንዱ ታማሚያችን መጥቶ ቂጡ ከማነሱ የተነሳ አርተፊሻል ቂጥ አስገጠምንበት። እንዲህ ነው ዶክተር። ሌላ ድንገር ያው አንዱ ደግሞ የወንድሙ ይሄ ጨዋታ ነግሬ እኮ ነው እኮ አይደለም። ዶክተር ተረጋጋ። ማደንዘዣው ጋር ስትባል እምቢ እኔ እኮ ዶክተር ነኝ፣ ኮሜዲ አይደለሁም። ኮሜዲ ከፈለክ ኮሜዲያን እዚህ መዛረቅ ዶክተር የመጀመሪያ ልጅ ነው። እንዴት ነው የማያደርገው? ማስተኛዋቾች ስም ይጠራል። ካላወቅ እንቅልፍ ማሽን ሳንፈልግ እኮ ቲፎዞ አደረገን። ዶክተር በእናትህ ላሊጋ ዲዚልስ ቡንደስሊጋ ከዝ ማንቸስተር በረኛው ማንቸስተር መልሽ አድራን ሞሪኖ
ተካሽ አንተ መልሰው ምንድን ነው? እኔ እኮ አይቻላ ማንቸስተር ድሮግባ ዘቢባ ኦላና ብራቮ ዶክተር ኦናና ደረስክልና በኤችዲ የሰራሁት በስፖርትና ጤና ሳይንስ ኢሚግሬሽን አስቶን ቪላ ረዳት አሰልጣኝ አስቶን ቪላ አብደላ የበላነውን ብላ በኤችዲን ተጠቀም አስቶን ቪላ ነው አልካ ማንዴላ ቀስበላ እሺ አረ መላ አረ ቢያንስ ረፍት እንውጣ እኮ አረ ረፍት አልመጣም አሁንስ እሺ ወይ ሳሪ አጠገቤ አረ እኔ በትርፍ ጊዜ የምሰራው ነው ሳሪ አልመጣም አሁንስ በዛ አሁንስ እሺ አንተ ተረጋግ በላት ጠንካራ ይበል አንቺ ማለት ተስፋለ ግራት ይበላል እሺ አንተ አፈን ዝጋ አንተ ኳየሮች አንተ አፋችን ዝጉ የህይወት ታሪኩ ደርሶናል ግጥም ይወጥ ስለነበር ዛሬ ገጥና እሱ በግጥም ታሪኩን ጽፏለሁ አቶ ኩራ እጅግ የታፈረ እጅግ የተፈራ የእድሜ ዘመኑን ጠንቋይ ቤት የሰራ ለሀብታም አሽቃባጭ ለድሃ ማይራራ ነበር አቶ ኩራ ጎረቤት ዘመዱን ሁልጊዜ ቢንቅም ትንባሆ ከአፉ ወጥቶ ግን አያውቅም። በቃ አንቺ ዝም በይ ማነሽ? አንቺማ ውሽማው ነበርሽ። ተስፋ ነኝ እረፊ። አንቺ ኤልሳቤ እረፊ። እርሶም ስነ ስርዓት ተያዙ። እርሶ ቤት ነው እዚህ እንትን እያል በቃ ስነ ስርዓት ካርታ ቁማር አስለምደ ማነሽ ፈራው። እሺ አመሻሽ ላይ ደግሞ ታድሮ ይቅማል። ማታ ደግሞ የሰው ስልክ ይቀማል። እንዲህ አይነቱ ሰው ኖሮ ምን ይጠቅማል? ኩራ ቤት እንዲመታልኝ እኮ ነው ቤት ይላል።